ሰላም የዜና ቲዩብ ተከታታዮቻችን እንዴት ናችሁ? ዛሬ አዲስ ትኩስ መረጃ ይዘንላችሁ መተናል። እስከ ፕሮግራማችን ፍጻሜ አብራችሁን ይቆዩ። የ12ቱ ቀጠና ጦርነት ማብቃቱ ይበሰራል ዶናልድ ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤልና የኢራንን የተኩስ አቁም ስምምነት ለማድረግ መስማማታቸውን ገለጹ። እስራኤልና ኢራን አሁን የያዟቸውን የመጨረሻ ተልዕኮ ካጠናቀቁ በኋላ በ6 ሰዓታት ውስጥ ለ12 ሰዓታት የሚቆይ የተሟላ የተኩስ አቁም ስምምነት ለማድረግ ሙሉ በሙሉ ተስማምተዋል ብለዋል። በዚህም ጦርነቱ እንደተጠናቀቀ እንደሚቋረጥ ትራምፕ ገልጸዋል። ኢራን በስምምነቱ መሰረት ስምምነቱን ተኩስ አቁም በይፋ ትጀምራለች ያሉት ትራምፕ እስራኤል በ12 ሰዓታት ውስጥ ትከተላለች ብለዋል። በ24 ሰዓት ጦርነት ማብቃቱ ለዓለም ሕዝብ ይፋ እንደሚበሰር ሁለቱም ወገኖች ለስምምነት ተከባብረው እንደሚሰሩ ገልጸዋል። ይህ ጦርነት ለዓመታት ሊቆይ መላው መካከለኛ ምስራቅን ሊያጠፋ ይችል ነበር ያሉት ዶናልድ ትራምፕ ግን በፍጹም አይሆንም ብለዋል። አምላክ እስራኤልን ይባርክ፣ አምላክ ኢራንን ይባርክ፣ አምላክ መካከለኛው ምስራቅ ይባርክ፣ አምላክ አሜሪካንን ይባርክ፣ እንዲሁም አምላክ መላው ዓለምን ይባርክ ሲሉ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ